አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ እህት ወንድሞቼ ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ እና እንዴት ናችሁ? እኔ በጣም ሰላም ነኝ ማለት ነው አንዳንድ ምክሮችን ልመክራችሁ ፈልጌ ነው ማለት ነው። እሱ ምንድን ነው? ክርስቲያን ሆናችሁ ማለት ነው ሙስሊም ነን ብላችሁ መታችሁ ማለት ነው እዚህ ጋር እናንተ ለራሳችሁ ዋጋ የምትከፍሉ እህቶቼ ባትዋሹ ጥሩ ነው። አትዋሹ ማለትም ክርስቲያን ናችሁ ክርስቲያን ነን ብላችሁ ንገሩ ማለት ነው። እና በዚሁ አጋጣሚ ልነግራችሁ የፈለኩት አንድ ጓደኛዬ ያለች እና ስሟን ቀይራ ሙስሊም ነኝ ብላ መታ በጣም ብዙ ዋጋዎችን እየከፈለች ነው ማለት ነው። እና ታሳዝነኛለች። ለዛም ነው አታዋሹ፣ ትክክለኛውን እውነተኛውን ይዛችሁ መታችሁ መስራት ትችላላችሁ ማለት ነው። ሌላ ነገር አይደለም። በቃ መስራት ይቻላል። እነሱ የሚፈልጉት ስራ እንዲሰሩላቸው ነው። ግን መዋሸቱ እናንተን ዋጋ ያስከፍላችኋል ማለት ነው። እና እሷ ታሳዝነኛለች ማለት ነው። በጾም ሰዓትም ያው ጾመች፣ ግን መጾሙ ምንም ትርጉም የለውም ማለት ራሷን እየጎዳች ነው። ሁለተኛ ደግሞ ሶላት መስገድ አልቻለችም እና አንድ ቀን የሉም ሂጂ ስገጅ አለችኝ አለኝ። ከዛ ላይ እኔ ለካ እሷ እኔን ትከታተላለች አለኝ። ስገጅ ብላኝ እኔም በቃ ሄድኩና ክላሴ ቁጭ አልኩ አለኝ። ሰገርሽ አለችኝ አለኝ። አዎ ሰገርኩ አልኳት አለኝ። ለምን ተዋሻለሽ አለችኝ አለኝ። እና አንዳንድ ጊዜ ማለት ነው ጥሩ አይደለም መዋሸት። እና ሂጂ ስገጅ ምናምን ትለኛለች። ውጭ ላይ ደግሞ ስገጅ እንጂ ይሉኛል አለኝ። ስንት እንደሚሰገድ ይች ልጅ አታውቅም። መስገድ ያው ለመስገድ ትሞክራለች፣ ግን ስንት እንደሚሰገድ አቀማመጡን ሁሉን ነገር አታውቅም። እና ዋጋ እየከፈለች ነው ማለት ነው በማታውቀው ነገር። ስለዚህ አትዋሹ ውዶቼ። በቃ ሳትዋሹ በምትፈልጉት ነገር መታችሁ ትሰራላችሁ ማለት ነው። ለማንኛውም ልደውልላትና ታነሳችልኝ የምትለውን ትሰማላችሁ ማለት ነው። ስራ ላይ ሆና ነው መሰል። ከእሷ አንደበት ትሰማላችሁ። እኔ ከምነግራችሁ ይልቅ እና መዋሸት ትልቅ ዋጋ ያስከፍላል እያለችኝ እርግጠኛ ነኝ ስራ ላይ ሆና ነው። ኢንሻአላህ አሁን ካነሳይ አነሳይ፣ ካላነሳይ በሌላ ቀንም ቢሆን ይዤላችሁ እመጣለሁ ማለት ነው። የምትለውን ትሰማላችሁ። ትልቅ ዋጋ አስከፈለኝ መዋሸቴ፣ ባለዋሽ ኑሮ እያለች ነው።
እያለች እኔን ምንድን ነው የሚባለው እንዴት ነው የሚባለው እላታለሁ። እኔ ደግሞ እስልምና ከወደድሽው ስለሚ ዝም ብለሽ ጎንበስ ቀና ብትይ ለማስመሰል ከሆነ ትርጉም የለውም እላታለሁ ማለት ነው። እሷ ደግሞ መስለም አትፈልግም። ግን ሴትየዋ ብዙ ሀረካት ታይባታለች ማለት ነው፣ ትከታተላታለች። ተነሳን ስራ ላይ ሆና ነው መሰል ኢንሻአላህ በሌላ ቀን ዛሬ ካላነሳኝ ማለት ነው በሌላ ቀን የምትለውን ነገር ይዤላችሁ እመጣለሁ። ትሰሟታላችሁ። ውሸት በጣም ከባድ ነው። ውሸት ጥሩ አይደለም። ባንዋሽ ጥሩ ነው ብዬ አምናለሁ ማለት ነው። እንደ ራሴ ብዙ ዋጋ ያስከፍላል ውሸት። በተለይ አረቦች ውሸት አይወዱም ማለት ነው ውዶች። ባናዋሽ ጥሩ ነው። እና ብዙ ልጆች ያው አንዳንዶችም ዋሽተው ማለት ነው የማይከታተሏቸው አሉ። ያው ሳያስነቁ ስራቸውን ሰርተው በሰላም ሀገራቸው የሚገቡ ልጆች አሉ። ያ እድል ነው ማለት ነው። ይቺ ግን ለምን እንደሆነ አላውቅም ትከታተለኛለች አለኝ እና ሃይማኖት ቀልድ የለበትም። በሃይማኖታችን አንቀልድ ልላችሁ ነው። አታነሳም አታነሳም እዚህ ጋር ሃይማኖትሽን ቀይሪ ምናምን ለማለት አይደለም። ማለትም ትርጉም ለሌለው ነገር ራሷን ባታቆስል ባታደማ ጥሩ ነው። አሁን ሮመዳንን ጾመን አሁን ደግሞ ስድስቶሽ የምትባለዋን አብረን እንጾም አለችኝ አለኝ። ከባድ ነው። እኔማ የጾምሽ መስለሽ ሳላዩሽ ውሃ ጠጭ ምናምን ስላት ካሜራ አለ ልታይ ይችላለሁ ትለኛለች እና ትፈራለች። እየተሳቀቀች ነው ማለት ነው። እስኪ መልሼ ልደውልላት። ዛሬ ካነሳይ አነሳይ ጧት ተደዋውለን ነበረ። ካላነሳይ ኢንሻአላህ ለቀጣይ ማለት ነው ይዣት እቀርባለሁ ማለት ነው። ምናልባት አንዳንድ ልጆች ይማሩበታል ብዬ ተስፋ አድርጌ ነው ማለት ነው ያመጣኋት። የምትለውን ነገር ትሰማላችሁ ብዬ ነው ማለት ነው። በተለይ ሴትየዋ የምትላትን ነገር እንዴት እንደምታሳቅቃት ዛሬ ጁማ አይደል? ናም ናም ስራ ይበዛል። እርግጠኛ ነኝ ስራ ላይ ሆና ነው። ኢንሻአላህ በሌላ ቀን ይዣት እመጣለሁ ማለት ነው። ከሷ ትሰማላችሁ የምትለውን ነገር። አታነሳም። ዛሬ ጁምዓ ነው፣ ስራ ይበዛል። ለዛ ነው ኢንሻአላህ በቃሌ መሰረት ይዣት እመጣለሁኝ። ከሷ አንደበት ትሰማላችሁ ማለት ነው የምትለውን እና ስትገቡ ላይክ እና ሰብስክራይብ ሼር አድርጉልኝ ማለት ነው። ድምፄን የቀነስኩት እቤት ስላሉ ነው፣ ሰዎቹ እንዳይሰሙኝ ብዬ ነው ማለት ነው። እና ማአሰላማ